ቦርጭን ለማጥፋት ስንት ጊዜ ሞክራችሁ ተስፋ ቆርጣችኋል? ጂም መሄድ ሰልችቷችኋል? ወይስ ደግሞ ከባድ ስፖርቶችን ለመስራት ጊዜ የላችሁም? ሰላም ጤና ይስጥልኝ ውድ የማራኪ ሴት የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ የምንነጋገረው ቦርጭን እንዴት በቀላልና ውጤታማ በሆኑ መንገዶች አጥፍተን ያንን የምንመኘውን ቀጭን ወገብና የተስተካከለ ቅርጽ ማግኘት እንደምንችል ይሆናል። ዝርዝር መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የሚለውን ቁልፍ በመጫንና የደውል ምልክቷን በመንካት የዚህ ቤተሰብ አባል እንድትሆኑ በአክብሮት ጋብዛችኋለሁ። እንዲሁም ይህ መረጃ ለሌሎችም እንዲደርስና እኔንም ለማበረታታት ቪዲዮውን ላይክ በማድረግ መጀመራችሁን እንዳትረሱ። ሁሌም አብራችሁኝ ስላላችሁ አመሰግናለሁ። የምነግራችሁ ነገር ሊያስገርማችሁ ይችላል። ምንም አይነት ከባድ ስፖርት ሳንሰራ በቤታችን ውስጥ በሚገኙ ቀላል ውህዶች ብቻ ቦርጭን በአጭር ጊዜ ማጥፋት ይቻላል። አዎ፣ አልተሳሳታችሁም። በሳይንሳዊ መንገድ የተረጋገጡ የሰውነታችንን ስብ የማቃጠል አቅም የሚያፋጥኑ 3 አስደናቂ የቤት ውስጥ ትሪትመንቶችን አጋራችኋለሁ። እነዚህ መጠጦች በሰውነታችን ውስጥ ተደብቆ ያለን ስብ እንዴት እንደ ሻማ እንደሚያቀልጡት ስታዩ ትገረማላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እነዚህን ውህዶች እንዴት እንደምናዘጋጅና መቼ መጠጣት እንዳለብን እንዲሁም ከፍተኛ ውጤት ለማግኘት ምን ማድረግ እንዳለብን ዝርዝር መረጃውን ታገኛላችሁ። በቤት ውስጥ የሚዘጋጁና በሰውነታችን ውስጥ ስብ የማቃጠል ሂደትን የሚያፋጥኑ ተፈጥሯዊ ትሪትመንቶች ወይም የውህድ መጠጦች አሉ። እነዚህ መጠጦች ቦርጭን በአጭር ጊዜ ለማጥፋት ትልቅ እገዛ ያደርጋሉ። በቤት ውስጥ በቀላል የሚዘጋጁ 3 ዋና ዋና የቦርጭ ማጥፊያ ትሪትመንቶች ወይም ውህዶች እነሆ። ዝግጁ ከሆናችሁ ወደ መጀመሪያው ውህድ እንለፍ። ውህድ 1 የሎሚ የዝንጅብልና የቆንዶ በርበሬ ውህድ። ይህ ውህድ የሰውነትን ሙቀት በመጨመር ስብ እንዲቃጠል የማድረግ ከፍተኛ አቅም አለው። የሚያስፈልጉን ግብአቶችም 1 ብርጭቆ ለብ ያለ ውሃ፣ ግማሽ ሎሚ ወይም ጭማቂው፣ 1 የሻይ ማንኪያ የተፈጨ ወይም የተጨቀጨቀ ዝንጅብል እንዲሁም 1 ጠብታ የቆንዶ በርበሬ ናቸው። አዘገጃጀቱም ሁሉንም ለብ ባለ ውሃ ውስጥ ቀቅሎ ለ5 ደቂቃ ማቆየት ነው። ውህዱን በዚህ መልክ ካዘጋጀን በኋላ በየቀኑ ጠዋት በባዶ ሆድ መጠጣት ነው። ይህ ውህድ የሰውነትን ሙቀት የመጨመር አቅም ያለው ሲሆን ዝንጅብሉ የምግብ ፍላጎትን ይቀንሳል። ሎሚው ደግሞ ጉበት ስብን በደንብ እንዲያቀልጥ ይረዳዋል። የቆንዶ በርበሬውም ፓይፐሪን የተባለ ንጥረ ነገርን በውስጡ ይዟል። በመሆኑ ይህ ፓይፐሪን የተባለው ንጥረ ነገር አዳዲስ የስብ ሴሎች በሰውነት ውስጥ እንዳይፈጠሩ የማድረግ አቅም አለው። ሁለተኛው ውህዳችን ደግሞ የአፕል ሳይደር ቪኔጋር ትሪትመንት ይባላል። ይህ መጠጥ የደም የስኳር መጠንን በማስተካከል ስብ በሆድ አካባቢ እንዳይከማች ያደርጋል። የሚያስፈልጉን ግብአቶችም 1 የብርጭቆ ውሃ፣ ከ1 እስከ 2 የሚሆን የሾርባ ማንኪያ አፕል ሳይደር ቪኔጋር እንዲሁም 1 የሻይ ማንኪያ ማር ለጣዕም ያህል ነው። እነዚህን ግብአቶች በአንድ ላይ ካዋህድን በኋላ አጠቃቀሙም ከምግብ በፊት 20 ደቂቃ ቀደም ብሎ መጠጣት ነው። ይህንን ውህድ ስንጠቀም ማድረግ ያለብን ጥንቃቄ ቢኖር አፕል ሳይደር ቪኔጋር አሲድ ስለሆነ የግድ በውሃ መበጥበጥ አለበት። በቀጥታ መጠጣት ለጥርስና ለጉሮሮ ጎጂ ሊሆን ይችላል። ይህ ውህድ በዋነኝነት የሚሰራው የደም ስኳርንና ኢንሱሊንን በመቆጣጠር ነው። የኢንሱሊን መጠንን መቀነሱ ቦርጭ የሚፈጠረው በደም ውስጥ ያለው የኢንሱሊን መጠን ሲጨምር ነው። ስለሆነም አፕል ሳይደር ቪኔጋር የኢንሱሊንን መጠን ዝቅ በማድረግ ሰውነታችን ስብን እንዲያከማች ሳይሆን እንዲያቃጥል ትዕዛዝ ይሰጠዋል። በቫይነገር ውስጥ ያለው አሴቲክ አሲድ በጉበት ውስጥ የሚገኘውን ስብ የማቃጠል ሂደት ያፋጥናል። አፕል ሳይደር ቪኔጋር ሆዳችን ለረጅም ጊዜ የጥጋብ ስሜት እንዲሰማው ያደርጋል። ይህም በቀን ውስጥ የምንወስደውን የካሎሪ መጠን በከፍተኛ ሁኔታ ይቀንሳል። ውህድ 3
የኪያርና የፓርስሊ መጠጥ ወይም ውህድ። ይህ ውህድ በተለይ ሆድ አካባቢ የሚፈጠርን መነፋት እና የውሃ መከማቸት ለማጥፋት ፍጹም የሆነ መፍትሄ ነው። የሚያስፈልጉን ግብአቶችም ግማሽ ኪያር፣ ጥቂት የፓርስሊ ወይም የቆስጣ ቅጠል እንዲሁም ግማሽ ብርጭቆ ውሃ ናቸው። ውህዱንም ለማዘጋጀት ማድረግ የሚጠበቅብን ሁሉንም በአንድ ላይ በመፍጫ ወይም ብሌንደር መፍጨት ነው። አጠቃቀሙም ማታ ከመተኛት በፊት ቢሆን ተመራጭ ነው። ይህም ሰውነታችን ተኝቶ እያለ ስብ የማቃጠል ስራውን እንዲቀጥል ይረዳዋል። እነዚህ በአጠቃላይ ከላይ የጠቀስናቸው ውህዶች ቦርጭን በሶስት መንገድ ያጠፉልናል። አንደኛ፣ ሜታቦሊዝምን በመጨመር ካሎሪ በፍጥነት እንዲቃጠል ያደርጋሉ። ሁለተኛ፣ ረሃብን በመቆጣጠር ብዙ እንዳንበላ ያደርጉናል። ሶስተኛ፣ ሆርሞንን በማመጣጠን ስብ የሚከማችበትን ትዕዛዝ ያግዳሉ። አስተዊ፣ ቦርጭ በአንድ ቀን አልመጣም፣ በአንድ ቀንም አይጠፋም። ነገር ግን ውህዶቹን በተከታታይ ከተጠቀምሽ በ15 ቀን ውስጥ አስገራሚ ለውጥን ማየት ትችያለሽ። ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ቦርጭ ላስጨነቃቸው ጓደኞቻችሁ ሼር አድርጉላቸው። እናንተም የትኛው ውህድ እንደተመቻችሁ ኮመንት ላይ ያሳውቁኝ። ጥያቄ ወይ ማስተያየት ካላችሁ እንዲሁ በኮመንት ሴክሽን ላይ ማጋራት ትችላላችሁ። ሰብስክራይብ የሚለውን በተን መጫንና የደውል ምልክቷን መንካት እንዳትዘነጉ። በቀጣይ በአዲስ ቪዲዮ ከአዲስ ውበት ጋር እስከምንገናኝ በቸር ቆዩን።